ቦክስ ቀላል ነገር ነው ቦክስ ለሰጪው ነው ቀላል አይ ከባድ አይደለም ቢለው እንትኑ እኛ ጀምረ ነው ሂፕ ሀገርኛ ነው የምለው ስለዚህ እኔ ብቻዬን አይደለም ተደባልባች ደብድበው ታውቃለህ ቦክሰኛም ስለሆንክ እናቴ ነች ፋፍ ብላ ያወጣችልኝ እናቴ ፋፍ ብላ አንተና ቴዲዮ ያላችሁን ጸብ ነው የሚወራ ሁሉ ጊዜ ማለት አሰብኩት እንግዲህ አሁን ባንተ ቦክስ ተመቶ እኔ ራሴ በመታ የለውም እኮ እብደቱ የደስታ አይነት ነው እንጂ የሚያስቸግር አይነት አልነበረምና አማርኛ ራፕን ወይም ደግሞ ሂፕ ሆፕ ሀገርኛ የሚለውን ነገር እኔ ነኝ ያመጣሁት የሚል ነገር አለ አንተ ነው ያመጣኸው የሚል ካለ እንዳይል ነው ሰላም ክቡራትና ክቡራን ተመልካቾቻችን ጆሲ ኢን ዘ ሃውስ ሾው በጄቲቪ የዛሬውን እንግዳይን ይዞ እዚህ ተገኝተናል። የዛሬ የክብር እንግዳይ ወጣቱ ድምጻዊ ልጅ ሚካኤል እዚህ በጆሲ ኢን ዘ ሃውስ ሾው ስቱዲዮ ተገኝቷል። እንኳን በሰላም መጣ። እንኳን ደህና ቆየኝ ጆሲ። እኔ በጣም የገረመኝ እንግዲህ እኔና ልጅ ሚካኤል ያለን ትውውቅ በጣም ረጅም ጊዜ ነው። ባይቆጠር ነው የሚሻለው ያው እድሜያችን ሊቆጠር ነው። መጀመሪያ ክሬዚ ነበር ስሙ ከዛ ደግሞ ፋፍ የምትለው አመጣች ከዛውን ደግሞ ልጅ ሚካኤል ሆነ ምንድነው ለስም ጋጋታ መጀመሪያ ክሬዚ የሚለው ስም የመጣው ተጫዋች ነበርኩኝ ጫዋት ነበር በቃ አይነት አለው የእብደቱ የደስታ አይነት ነው እንጂ የሚያስቸግር አይነት አልነበረምና ለዛ ነበር ጓደኞቼ ክሬዚ ያሉኝ የነበረው ከዛ ደግሞ እንዳልከው ፋፍ የሚለው ስም ደግሞ የመጣው እናቴ ነች ፋፍ ብላ ያወጣችልኝ እናቴ ፋፍ ብላ አማርኛ አይደለም ማለት የቤት ስም ሲሰጥ እንግዲህ ከተሰጡት ሲደርሰኝ እሱ ደረሰኝ እኔ አልጠየኩም ግን ሲደርሰኝ እሱ ደረሰኝ ከዛ በኋላ አልበሜ ሲወጣ ያው ሚካኤል ትክክለኛው ስሜ ነው ልጅ ሚካኤል ደግሞ ልጅ ደግሞ የመጣው አያቴ ልጅ ጽጌ ይባል ነበር ማለት አሁን እያልከኝ ያለው የንጉሳውያን ቤተሰብ ልጅ የሚለው ስያሜ የምታገኘው አዎ ለአንድ ሹመት ስትንደረደር መንደርደሪያ ነች አዎ በተለይ ደግሞ በዛ ስርዓት ላይ የነበሩ ሰዎች ለቤተ መንግስቱ ወይም ካገዛዙ ቅርበት ያላቸው ሰዎች ሹመት የሚሰጣቸው ሰዎች እንደ ማዕረግ የሚያገኙት ነው እንደሱ አይነት ስም ነውና እኔ አያቴ ላልደረስኩበትም ግን ጓደኞቹ ላይ ደርሻለሁና እነሱን ለመጠየቅ ሲሄድ በቃ ሲያወሩልኝ ልጅ ጽጌ እንደዚህ አርጎ ምናም ያሉ ነው የሚያወሩልኝ ከዛ እኔ እነሱ ጋር ግን ሲሄድ ፋፍ ማለትንም አይፈልጓትም ትልቆቹ ሰዎች ብዙ ጊዜና ከዛ አያይዘው ልጅ ሚካኤል መጣ ይሉኝ ጀመር እንጂ ራስ አይደለም ያወጣው እነሱ ይጠሩኝ ነበር የሱ ጓደኞች በጣም ጥቂቶች ነበሩ አካባቢዎች ላይና መጀመሪያ ሚካኤል ነበር ከዛ በኋላ እንደ ጨዋታ ያርጉ ልጅ ሚካኤል መጣ ማለት ጀመሩ ከዛ እሷ ስም ያስኩና አልበሜ ሲወጣ በቃ እንደላይ ወጣች የሚገርም ነገር እኔ አሁን እንደዛ አይነት ገጠመኝ እንደዛ አይነት ከቤተሰብ ጋር የተያያዘ ነገር የለኝም ግን አሁን እዚህ ከአዲስ አበባ የአርበኞች የኢትዮጵያ አርበኞች ማህበር ጽፈት ቤት ያሉ ሰዎች ጋር በስራ አጋጣሚ እንገናኛለንና ስደውል ልጅ ዮሴፍ ነው የሚሉት አየ እነሱ እንደዚህ ይላሉ በቃ ይቀላቸዋል እቺን የመጥራት ነገርና ለዛ ነው ከዛ የመጣች ነች አዎ ደስ ትላለች በጣም ጥሩ ነው እንዴት ተባለች የሚለው ነገር እንደው ሰው እንዲያውቀው ለማለት እኔም እንዳውቀው እንግዲህ ራስህ ለካ አዲስ አልበም ሲወጣ ወይም ደግሞ ወደ አርት ስትገባ እንደዚህ ቀለል ያሉ ሰው ጋር ሊያዙ የሚችሉ ለየት ያሉ ከስም የተለየ ትንሽ ሰዎች ጋር በቀላሉ ከሌሎች አርቲስቶች ልትለይበት የምትችለው ኒክኔም እንደሚባለው እውነት ነው ቅጽል ስም ትፈጥራለህና እሱን አንተ የፈጠርከው ነበር የመሰለኝ እኔ ራሴ ዛሬ ከተመልካች እኩል አወቅኩ ማለት ነው ሚካኤል የአያትህ ጓደኞች እንዳወጡ ስንጀምረው ዝም ብሎ እንደው ለተመልካች እንደ መክፈቻ ፍሪስታይል ነገር ትንሽ ራፕ ለተመልካች እንደጣል ብታረክ ፍሪስታይል እንኳን ሳይሆን ያው ካለው ላይ ብል ሞዳት እንትን ስለሆነችና ሂፕ ሆፕ ባገርኛ እንዲህ ያማረበት እኛም ተሸልመን ተመርቀንበት አይዟችሁ ጎብዙ ብለውን በርቱበት የስንቱ ቤት ድግስ አማረበት እውነት ናይስ ይሄ ያንተ መለያ ነው አዎ በደንብ ይሄ ዜማ በተለይ በደንብ ተመልካቾችም አድማጮችም በጣም ወደውት ያው መጀመሪያ ሰው ጋር የገባበት ነው ግን አንዳንድ ጊዜ የሚገርም ነገር ሂፕ ሆፕ ላይ ኮንፊደንሶች ይሄ በራስ የመተማመን ነገሮች ናቸው የሚንጸባረቁት ከኛ ሀገር ባህል ጋር ደግሞ ለመሄድ
ትንሽ ከባድ ይሆናል በተለይ ሙዚቃው ላይ እውነት ነው እና እንዴት ደፈርክ እንዲህ አይነት ነገሮችን ስትጠቀም ለምሳሌ እስኪ ጠይቋቸው ክቡር ሚኒስትሩን ትላል እና ትንሽ አሁን እኔ ድምጻዊ ነኝ እኔ ዘፍናለሁ አይደል እኔ አሁን እንደዚህ ብዬ ዘፈን ብትለኝ ነው የምለው እንግዲህ ሰው የማያስቀይም በጆሮህ ገብቶ ያው እንግዲህ ስሜትህን ደስ የሚያሰኝ ዜማ እስከሰራህ ድረስ የሚያስቀይም ነገር አይኖርም እስኪ ጠይቋቸው ብዬ እሱን ስል ለኔ ድፍረትም አይደለም ወይ ንቀትም አይደለም ግን ለሙዚቃው ማማር የሂፕ ሆፕ ሙዚቃ ሌቭሉ ወይም ደግሞ ደረጃው ከፍ ለማለት እሳቸው ሊጠየቁ የሚል እንድምታ ስለነበረኝ ነው እሱን ያስገባሁት በዛ ሁኔታ ነው የሰራሁት አሁን እንግዲህ ያንተን እስቲ የራፕ ሙዚቃ አጀማመር እናወራው ትንሽ እኔም የተወሰኑ ነገሮች ስለማቅማት ነው በፊት ኤቢሲ የሚባለው ግሩፕ ላይ አንተ ብሌን አኩ አብራችሁ ነበራችሁ አይደል እውነት ነው እስቲ አጀማመሩን እና ከዛ በፊትም እንዴት ወደዚህ ወደ ሂፕ ሆፕ ህይወት ወደ ራፕ ወደ ማድረግ እንዴት እንደገባህ ባጭሩ ነገር እንዳልከው ነው እንግዲህ ስንጀምር ሂፕ ሆፕ 3 ነበርን 4 ነን ግሩፓችን ውስጥ ግን አንደኛው ታውቀዋለህ አሌክስ ይደንስ ነበረ እኛ እንግዲህ ኤቢሲ የሚባል ግሩፕ ነበረን ያው መጀመሪያ አኩ ኤ ማለት አኩ ነው ቢ ብሌን ነች ሲ እንግዲህ ቅድም መጀመሪያ እንዳልነው መጀመሪያ ክሬዚ ይሉኝ ነበር እና ለዛ ነው ኤቢሲ አሌክስ አራተኛው አሌክስ አለ ስለዚህ ኤ ላይ አለ እና ኤቢሲ የሚል ግሩፕ ነበረን እና እንግዲህ ብዙ ጊዜ ዴይ ፓርቲ የቀን ላይ ፓርቲዎች ሲዘጋጁ እዛ እንሄድ ነበርና እዛ እየሄድን እንዘፍናለን ከዛ በተረፈ ዲጆቹ የሚከፍቷቸውን ዘፈኖች እኩል እንጫወት ነበረ መድረክም ዳንስ ውድድር ሲኖር መድረክም እንመራ ነበርና የዛ ጊዜ በምሰማው የሙዚቃ ሪትም ነው እንግዲህ የተንሸራተትኩ ወደ ሂፕ ሆፕ የገባሁት ያኔ ደግሞ እነ ቱፓክ ኒውተስ ቢአይጂ ምናምን የመሳሰሉት የአሜሪካን የራፕ ሂፕ ሆፕ አርቲስቶች በጣም እጅግ የገነኑበት ሰዓት ነበር የነበረውና በየትምህርት ቤቱ እንደዚህ ዴይ ፓሪ ሲዘጋጅ እንደገና ካርኒቫሎች ሲኖሩ ወይም ክለቦች ውስጥ ነገር በጣም ተወዳጅ ነበራችሁ በተለይ በዛ ዘመን በነበር ነው ወጣቶቹ ላይ በጣም ትልቅ ተጽዕኖ በእውነት ለመናገር የፈጠራችሁ ነበራችሁ እኔ ብዙም አይደለሁም አክቹሊ በዛ ሰዓት ላይ ግን በደንብ ሰማ ነበር በተለይ ከሳንዲያጎ ሙዚቃ ቤት ጋር ተያይዞ የሚዘጋጁ ፓርቲዎች ነበሩ እና እነሱ እየቀረጹ ምናምን የማየት እድሉ ነበረኝ በቅርብ ጊዜ ከማያቸው በፊት እንዲያ ነገር ላይ እንቅስቃሴ ያደርጉ ስለነበረና ግን ያኔ ተጽዕኖም ተፈጥሮ እንደነበረ ከዛ በኋላ ሌሎች የሂፕ ሆፕ አርቲስቶች ወጣቶች እንዲፈጠሩ የእናንተ ማስተዋጽኦ ነበረበት ከዚህ ውጪ ግን በወቅቱ ውስጥ እነ ሳምቮድ ነበሩ እነ ሲያምረኝ ነበሩ ሌሎችም እንደውም አሁን ሌላ ስራ ላይ የገቡ ወጣቶች ነበሩ በዛ ሰዓት በጣም ትግል ያደርጉ የነበሩና እስቲ ያንን ደሞ እስቲ ንገረኝ አስቸጋሪ ነበር አይደል ያኔ አስቸጋሪ ነበርም ጊዜው ሰው ጋር በቀላሉ ለመግባት ሂፕ ሆፕ ያው በባህሪውም ሰው ሂፕ ሆፕ ሙዚቃ ነው ብለህ ስትናገር የሚያገናኘው ከዌስተርኑ ባህል ጋር ስለሆነ የዌስተርኑን ባህል ወደዚህ ያመጣው ማለት ተፋረሰ ማለት ነው እሱን ስለሚያስቡ ጥሩ አመለካከት አልነበራቸውም ግን እንዳልከው መጀመሪያ አበሻ ፌኖሜና የሚባል የራፕ ቡድን ነው የነ ሳምቮድ ሳሚካሳ ሲያምረኝ ምክረ አሉና የነሱ አጀማመር መሰለኝ ለኛም ጉልበት የሆነን እነሱ ሳሚካሳንም ዘንግቸው ነው እነሱ በጣም ቶፕ ነበሩ እኛ እንታወቅ እነሱ ሂፕ ሆፕ ከተባለ እነሱ ነው የምትጠራው የነበሩት እና የነሱ መጀመር ነው ለኛም በሩን የከፈተልን እና ከዛኛም ስንገባበት ያው አይቢሲ ብለን ስንገባ በቃ ሰዓት አለ አይደለም በቃ ደግሞ ሰዓቱ ደግሞ ወደኛ ተሸጋገረና ጥሩ ሰራን ግን በጣም ይረዱ ነበር ሳምቮድ ሳሚካሳ ሲያምረኝ ምክረ
ሁሉም በጣም ይረዱ ነበር። በተለይ ኢንስትሩሜንታል ቢቶች። መከራ ግን አሁን ሌላ ቢዝነስ ላይ ያለው አይደል? አዎ ሌላ ቢዝነስ ላይ ያለው ግን ጎበዝ ራፐሮች ነበሩ። በጣም ጎበዝ ነው። አግኝቼው ማቃለውና ሌሎቻችሁ ናችሁ ሙዚቃው ላይ ያለው እሱ በቃ ወጣ የሆነ በአብዛኞቻቸው ከሙዚቃው ትንሽ ሸሽተዋል፣ ወጣ ብለዋል። ግን ያለን እና የነሱ ግን አጀማመር ነው በተለይ እኛን ይደግፉን ነበርና የነሱ እንደዚህ መሆን ለዛሬው ሂፕሆፕ ትልቅ አስተዋጽኦ አድርጓል። አገር ውስጥ እንግዲህ እነሱ ይሁኑ ውጭ ሀገር አቢሲኒያ ቦይዝ የሚባሉ ነበሩ፣ በርን ፌስ የሚባሉ ነበሩ። ጎበዝ ልጆች ናቸው። እነሱ ደግሞ ውጭ ሀገር ሆነው ሂፕሆፕን ለመስራት ይታገሉ የነበሩ ልጆች ናቸው። እና በዚህ ሁኔታ ነው እንግዲህ በተከፈተልን ቀዳዳ እኛም ኤቢሲ ብለን የገባ ነው። ከናንተ ከኤቢሲ በኋላስ ኤቢሲ ከመጀመሪያ ደግሞ ከነ ሳምቮድ ምናምን ከፈጠሩት የሂፕሆፕ እና ራፕ አዳዲስ ድምፃውያን መካከል እናንተ ተመታችኋል። ከዛ በኋላ ከናንተስ በኋላ የመጡት እነ ማፊ ለምሳሌ እናንተን ነበር በደንብ የሚመለከቱ የነበሩት። ሌሎችስ ማን አሉ የእናንተን ፈለግ ተከትለው ደግሞ ራፕ ያደርጉ የነበሩ ሰዎች? ይገርማል እንግዲህ የነበሩት ሴት ራፐሮች ሁለት ነበሩ፣ ብሌን እና ማፊ ነበሩ። እንግዲህ የዛ ጊዜ ላይ ምናልባት ረስቼ ከሆነ አላውቅም እንጂ ማስታወሰው ይሄን ያለ የለም። ሁለቱ ብቻ ነበሩ የነበሩት ሴት ራፐሮች። እኛም እያለን ማፊ ለብቻዋ ትሰራ ነበር። ግን ይመስለኛል አንድ ጊዜ አንድ ላይ ሰርተናል መሰለኝ ኤግዚቢሽን መካከልና ማፊ አለች። ከዛ በኋላ እንግዲህ የመጡትን ልጆች በደንብ አላስታውስም። ምክንያቱም እየቀዘቀዘ መጣ የሂፕሆፕ ሙዚቃ ውጤት የለውም። ለምን ወደ አሜሪካን ሀገር ሄደች አይደል? አሜሪካ ቦስተን ነበረች፣ አሁን ኒውዮርክ ትሰኛለች። እሷም ወደ ውጭ ሄደች እና ግን እሱ ብቻ ሳይሆን የሂፕሆፕ ሙዚቃም በቃ ቅዝቅዝ አለ። ምክንያቱም ከማህበረሰቡ ጋር ነው መሄድ ያለበት እንጂ ያፈነገጠ መሆን አልነበረበትም። እሱ ነገር አጠፋው። አሁን ድጋሚ መጣ ማለት ነው። ድጋሚ መጣ። ግን በጣም የሚገርም ነገር እንደውም አንድ ዘፈንህ ላይ ይመስለኛል የአማርኛ ራፕን ወይም ደግሞ ሂፕሆፕ አገርኛ የሚለውን ነገር እኔ ነኝ ያመጣሁት የሚል ነገር አለ። አንተ ነው ያመጣኸው? ሂፕሆፕ አገርኛ እንግዲህ በፊት ስንሰራ የሚሰራው የነበረው በእንግሊዘኛ ነበር። እንግዲህ አንተም ታውቅ እንደሆን ዴይ ፓርቲ ላይ ስንሰራ በእንግሊዘኛ ነበር ብዙ ጊዜ የሚሰራውና እና እኔ እዛ ጊዜ ቆንጂ ታምሪያለሽ ማን ነው ስምሽ ክሬዚ ይባላልው የኔ ካስፈለገሽ የሚል በአማርኛ ሰርቼ ነበርና ስሰራው ሁሉም ደነገጠ። ምክንያቱም አልተለመደማ እንዳልኩ የነ ሳምቮድ እንትን አለ ግሩፕ አለ ሆያ ሆዬ የሚል አልበም ሰርተዋል። ሆያ ሆዬ የሚል አልበም ነበራቸው። የወጣ አልበም ማለት ነው። የወጣ አልበም ነበር መሰለኝ። እዛ ላይ አማርኛ ራፕ አለ። ግን የኔ እቺ ቆንጂት ታምሪያለሽ ምናምን የምትለዋ በዴይ ፓርቲና በካርኒቫሎች ላይ በጣም ተሰሚነት አገኘች እና በቃ አማርኛ ራፕ የዛ ጊዜ ላይ በደንብ እየገፋ መጣ። ያችን ስለምል ነው። ግን እኔ አይደለም የሚለው እኛ ነው የሚለው። እኛ ጀምረ ነው ሂፕሆፕ አገርኛ ነው የሚለው። ስለዚህ እኔ ብቻዬን አይደለሁም። ግን ደግሞ እኔ አሁን እንግዲህ በዚህ አጋጣሚ እዚህ ጆሲ ኢን ዘ ሃውስ ሾው ላይ እንግዶቼ ሲመጡ እንደው በሀሜት በሩመር ደረጃ የሚወሩ ነገሮችንም እናወራቸውና አንተ ጋር ያለውን ነገር ሰዎች አሁን ዝም ብሎ በየቤቱ ቁጭ ብሎ እንዲህ ከሚል ፊት ለፊት እንነጋገረውና ከዛ አንተ የምትለውን ነገር መስማት ፈለግን። መልካም። እንዲህ ስንል ለምሳሌ አንተና ቴዲዮ ያላችሁን ጸብ ነው የሚወራ ሁልጊዜ ማለት ቴዲዮ እኔ ነኝ የጀመርኩት አማርኛ ራፕ ይላል፣ እንዴት እኛ የጀመርነውን እሱ ይላል የሚል መንፈስ ነው ያለው ነው የሰማሁት። ይሄን አብራራ እስቲ። ብዙ ጊዜ የሰው አገላለጽ እና ወይም አተረጓጎም ይለያያል። ቴዲ ጎበዝ ልጅ ነው፣ ጎበዝ ሙዚቀኛ ነው፣ ጎበዝ ራፐር ነው። እኛ ራፕ ስንሰራ አስታውሰዋለሁ ይመጣ ነበረ ዴይ ፓርቲው ላይ ሆነ ካርኒቫል ላይ እናየው ነበረ። ስለዚህ የሰው አፈታት ይለያያል እንጂ ከዛ በተረፈ አንተ ዘፈን የለም አንተ ጋር ግን እንደዛ የሚል የለም። እኛ ጀምረነው ሂፕሆፕ እኛ ጀምረነው ሂፕሆፕ በአገርኛ እዝጌር ያሳያችሁ የሚያወራው ሌላ ነው የሚል እሱን ማለት ፈልጌ ነው። እሱን ከአገናኙት ግን አንተ ምን ማለት ፈልገ ነው? እሺ ምንም
ቀላል እኮ ነው። ሂፓፕ በአገርኛ እኛ ጀምረ ነው የሚያወራው ሌላ ማለት በቃ እኛ ነን የጀመርነው በአማርኛ ሂፓፕ እኮ ሌላው ግን እኔ ጀመርኩ ይላል ማለት እኮ ነው አይደል? እኮ የሚል ካለ እንዳይል ነው የሚል ካለ እንዳይል ነው እንጂ ቅድም እንዳልኩ የሰው አተረጓጎም ይለያያል። አዎ ግን እንጂ አሁን ተገናኝታችሁ እኔ ለምሳሌ የሚገርም ነገር እንዴት ሲወራ አሁን እኔ በጣም ቅርብ ጓደኛ ነኝ ቴዲንም አውቀዋለሁኝ። አንተ ግን የበለጠ ካንተ ጋር ቀራረባለሁኝ። እኔ አላቅም ከሰው ስለምሰማ ነው። ለምሳሌ ልጅ ሚካኤል ወይም ፋፍ ክሬዚ እኔ ጋር እንግዳ ነው ብዬ ስል ዝም ብዬ አንዳንድ ነገሮች ስጠይቅና ምናምን ነገር አንዳንድ የሚያነሱት ነገር ስላለ ለነሱ መልስ እንዲሆን ነው። እንደውም እኮ ደብድቦታል ተጣልተው ያቃሉ ነው የሰማሁት። ምን ነው መሰለ ተደባድባችሁ ደብድበው ታውቃለህ? ቦክሰኛም ስለሆንክ ግጭት ይኖራል። ማንም ሰው ይጋጫል። እኔና ቴዲ አለመግባባት ኖሮን ተጋጭተን ይሆናል። ተጋጭታችኋል? አዎ ደብድበዋል? አይ እንደዛ አይነት ደረጃ የልጅነት ወቅት ጊዜም ሊሆን ይችላል። ቢሆንም እሱ ቢሆንም ግን ይሄን ያህል የሚገባ አይደለም። አሰብኩት እንግዲህ አሁን ባንተ ቦክስ ተመቶ እኔ ራሴ በመታ የለውም እኮ ተጋጭተናል። ግጭት አለ። ያው ነገሩ እኔ አይደለሁኝም ግን እኔ ራሴን ኦኬ እኔ አይደለሁም ከምል ዝም ብል ይሻላል። ተጋጭተናል። ግጭት ነበረ እና እዛ ግጭት ላይ ብዙ ግጭቱ እንዳይፈጠር ብዙ አስተዋጽኦ አድርጌያለሁ። እስከ መሸሽ ደረጃ ደርሼ ነበር ግን አልሆነም። ስለዚህ ሳይሆን ሲቀርና ሳይሳካ ሲቀር ራስን የመከላከል ስራ ታከናውናለህ። እውነት ለመናገር ተመልካቾች እኔ ረጅም ጊዜ ነው የማውቀው። እኔ ልጅ ሚካኤልን የማውቀው በጣም ትሁት በጣም አጎንብሶ ሰው ሰላም ሚል ቀና ብሎ እንኳን ሰው ሰላም የማይል ልጅ እኔ ስትደባደብም አይቼው አላውቅም። እንግዲህ እዛ ትምህርት ቤት እያላችሁ አይመለከትም። ከዛ ውጭ ግን ያለው አላውቅም። ግን ይሄን ስለሰማው ለራሴም ስለገረመኝ አንዳንድ ሰዎች እንደዚህ ነገር እያሉ ስለሚያወሩ በዚህ አጋጣሚ መልሱን ቢያገኙ ብዬ ነው። አይ ምንም ቀላል ነገር ነው። ይሄን ያህል ለጥያቄ የሚደርስ ነገር አይደለም። ቦክስ ቀላል ነገር ነው። ቦክስ ለሰጪው ነው ቀላል። አይ ከባድ አይደለም ብዬ ነው እንትኑ እንዲህ ሰፋ ላለ ለጥያቄ እንትን ይደርሳል የሚደርስም አይደለም። ተጋጭተህ አታውቅም ከሰው? ይገርምሃል እኔ ከሰው ጋር ተጣልቼ ተባድቤ አላውቅም። በጣም ተጋጭተህ ታውቃለህ ግን አለመግባባት ኦፍ ኮርስ ከእግሬና እግሬ የሚጋጫሉ በቃ እንደሱ አይነት ነገር ነው የተፈጠረው እንጂ ይሄ እንደዚህ ትልቅ ገኖ የሚታይ ነገር አይደለም። ያደከው ጃን ሜዳ አካባቢ ነው? የተወለድከው እዛ ነው? የጃን ሜዳ አካባቢ ልጅ ነኝ። ግን አሁን አንድ ማሰራው ዶክመንተሪ ስላለ እሱ ዶክመንተሪ ሲወጣ ዝርዝሩ እሱ ላይ ቢታይ ጥሩ ነው። ግን እሺ አሁን ጃን ሜዳ ብዙ አርቲስቶችን ብዙ ባለሙያዎችን ብዙ የኪነ ጥበብና የስነ ጥበብ ባለሙያዎችን አፍርታል እና ይሄ የልጅነት ጊዜ ላይ ይሄ ሃርሞኒካ ምናምን ተጫውተህ ታውቃለህ? ሃርሞኒካ ተጫውቼ አላውቅም። ግን ያው አካባቢው ላይ እነሱ ጫውተው አንተ ራፕ ታደርግላቸው ነበር? እንደዛም አላደርግም ግን አይ ነበረ። የጃን ሜዳ ልጅ ስትሆን ጥምቀትን ስታከብር የግድ ሃርሞኒካ ይኖራል። ብዙ አይነት ጨዋታዎች አሉ። ስለዚህ ከነሱ ውስጥ እንግዲህ አንተ አሁንስ ላለህበት የሙዚቃ ህይወትህ በወቅቱ እዛ አካባቢ ይወራላቸው የነበሩት ልጅ እያለ ጥላሁን ገሰሰ እዛ አካባቢ ይኖር ነበር። ሌሎችም እነ ተፈራ ካሳ ጋሻዬ ለማሙል ጠቅላላ እዛ በወቅቱ በጣም ታለንትድ የሆኑ ሰዎች በጣም ተሰጥኦና ችሎታ ያላቸው ሰዎች እዛ የመኖራቸው ነገር አንተንም ወደዚህ ህይወት እንድትገባ አስተዋጽኦ አድርጓል በተላለ ፀሐይም የዛ ሰፈር ልጅ ነው አይደል? አዎ በጣም ብዙ አሉ። አዎ አካባቢው እንግዲህ ያው እንዳልከው ነው። ብዙ ትልልቅ አርቲስቶች አሉበት። ቆንጆ ነው፣ ደስ የሚል ነውና ወይ አካባቢው ነው ወይም ደግሞ የራስ ጥረትም ይጠይቃል። የግድ ከዛ አካባቢ ብዙ ሙዚቀኛ ስለወጣ እኔ ሙዚቀኛ ሆናለሁ ማለት አትችልም። ወይም ደግሞ ሙዚቃ ውስጥ መግባት እችላለሁ ማለት አትችልም። ግን የራስን ጥረት ይጠይቃል። እንደ ድሎ ነው እንግዲህ ያው እኔም ወጣ። በልጅነት ግን ልጅ ሚካኤል በጣም በልጅነቱ ረባሽ ተንኮለኛ ነበር አለ እና እንደውም እኮ የሰማሁት ትምህርት ቤት ውስጥ ሌላ ሰው እንኳን የሰራው ተንኮል ራሱ አስተማሪዎች አንተ ላይ ነበር ይለጥፉታል። አንተ ነህን የማያረከው?
አዎ ትንሽ እንደሱ አይነት ባህሪ ነበርኝ ልጅ እያለሁ ደፋር የልጅነት ነገር ስለሆነ ደፋር ነገር ስለሆንኩኝ ደፋር ያውኑ እኔ ስለመሰከርኩት አዎ አዎ ደፋር ነገር ነበርኩና አረባሽም ነበርኩ ከዛ እኮ ተያያዘ ነው ይሄ ክሬዚ የሚለው የቅድሙም ስም የመጣው ለዛ ነው አሁን ዴይ ፓርቲ ላይ እንትን ሲጨልም ዲም ሲሆን ስሎ ዘፈን ይከፈታል ዴይ ፓርቲ ላይ ስሎ ዘፈን አንድ 4 ምናምን ይከፈታል ሲከፈት የዛ ጊዜ ላይ ጥንድ ሆነው ሲደንሱ በቃ እኔ የዞርኩኝ ወይ አላቀቃለሁ ወይ በቃ አንድ ተንኮል ሰራ ነበርና በቃ ይታወቃል እና ያው እነ ዲጄ ዊሽ እነ ዲጄ ፒንክ እነ ዲጄ ሼሪ ምናምን ስለነበሩ እዛ አካባቢ ላይ በቃ በማይክሮፎን እጠራለሁ እና እዚህ ዲጄ ቡቱ ጋር ና አባላለሁ አንተ ነው የምታስጨው ባላለሁና እንዴ ሰራ ነበርና ያው እንግዲህ ተጫዋችም ስለነበርኩኝ ተንኮለኛም ረባሽም አስቸጋሪ ነው ትምህርት ቤት ውስጥስ የምትሰራቸው ተንኮሎች ምን አይነት ነበሩ ያለ በጣም ተንኮለኛ ነበር ካሉ ይሄ ወጣትነት ነው የልጅነት ተንኮሎችስ እንዴት ቢልንገር እንግዲህ ብዙ ናቸው እና እንደ በጣም የሚገርም አሁን ለምሳሌ ኳስ ስለጫወት ስለነበረ ከኛ ከፍ ያሉ ልጆች ኳስ አትጫወትም ካሉኝ ችግር ነው ምን ታረጋለህ በቃ ያ አትጫወትም ያለኝ ልጅ በቃ በዛች ሰዓት ከሆነ ያለኝ ክፍሉ ሄጄ ወይ ደብተሩ ይወሰዳል ወይ በጣም እንትን አረግ ነበር እንደዚህ አረግ ነበርና ደግሞ ቀጥታ ሄጄ ነው ጎል እያነሳት ሄዳል አይ ጎል ምክንያቱም እዛ ሰዓት ላይማ ጆሮዬ ሊያዝ ይችላል ትንሽ ካልጆም ልቀምስ ክፍሉን መቀመጫው ምናምን ስለማታውቅ በዛ ሰዓት ላይ ከከለከለኝ ልክ ሲከለከለኝ ጨዋታ ላይ ስለሆነ ቀጥታ ክፍሉ ሄደውና ፈልጊያን ነገር አረግ ነበር እና ግን ይታወቃል አንተ እንደምታረግ እንደዚህ እንደማረግ ይታወቃል በጣም የልጅነት ጊዜ ደስ ይላል እኮ በልጅነትህ ሁላችንም በልጅነታችን ወደ ኪነ ጥበብ ወይም ወደ አርቱ ለመግባት በመናደርገው ሂደት ውስጥ ወላጆች ብዙም ጊዜ ፈቃደኛ አይደሉም ወደ ሙዚቃ ወይም ወደ ቲያትር መስራት ወደ ድራማ መስራቱ ምናምን እንድንገባ አይፈልጉምና ያንተስ ቤተሰቦች በዚህ ሁኔታ በዚህ አካሄድ ያንተስ ቤተሰቦች እንዴት ነበሩ አው እንግዲህ ቅድም እንዳልኩ ኤቢሲ ግሩፕ እየነበረ በዚያ አጋጣሚ እናቴ በህይወት ነበረች የዛኔና በጣም ታግዘን ነበረ በተለይ እንደዚህ ማዮታ ዲቪዲ ማጫወቻ ተገዝቶልን በሱ ሪከርድ እና ማይክ አለው ማይክ መሰለኝ ያለው እሱን ሁሉ ገዝታልኝ በሱ ሪከርድ አረግ ነበረ ኤግዚቢሽን ማዕከል አንድ ዝግጅት ሲኖር እሷ የምታውቃቸው ሰዎች ከሆኑ አካባቢ ላይ ያሉት ወጥቼ እንድዘፍን በቃ የፈለከው በልተ ብዬ ወጣ ነበርና በጣም ድጋፍ ታረግልኝ ነበር እና ቤተሰቦቼ ድጋፍ ያደርጉልኝ ነበር መጀመሪያ ግን ራፕ ከማድረግ በፊት እንትን መድረክ ነበር የምትራው ኤምሲ ነበር የምታረገው አው ልክ አሌክስም እንደዛ ነበር ምናረገው እንዴት ወደዚህኛው መጣ ቅድም እንዳልኩ ነው እንሰማዋለን የምንሰማው ሙዚቃ እሱ ነው ያንሸራተተ ወደዚህ የከተተ ምክንያቱም የምንሰማቸው የሙዚቃ ቅንብሮች በጣም ደስ ይሉኝ ነበርና በእነሱ ተሞርኩጄ ብሰራ እኔስ የሚል ሐሳብ ስለነበረኝ ነው በዛ ነው የገባሁት ወደዛው ገባ ጃን ሜዳ አካባቢ በርካታ ከኪነ ጥበብ ውጪ ስፖርት የማይሰራ የለም እዛ ሜዳው ምቹ ስለነበረ ከዛ ደግሞ ወደ ብሔራዊ ቡድን ሁሉ የሚጫወቱ ጎበዝ ልጆችም ሁሉ ያፈራ አካባቢ ነው ጃን ሜዳና አንተስ ከስፖርት ጋር ያለ እንትን በወቅቱ ኳስ ተጫወት ነበር አው ታውቃለህ ትንሽ ድብ እንደምልና ኳስ ተጫወት ነበር እግር ኳስ ተጫወት ነበርና ፕሮጀክት ሰራ ነበር እግር ኳስ እና ምርጫ ይካሄድ ነበር ለአዲስ አበባ ምርጥ ምናምን የተባለ ይካሄድ ነበርና እሱ በሚካሄድበት ጊዜ ላይ አስታውሳለሁ የባቢ ፕሮጀክት የሚባል የጃን ሜዳ ፕሮጀክት የሚባል ውስጥ ነበር የሚጫወተውና ብዙ የክለብ አሰልጣኞች መጥተው የሲ እና የቢ ክለብ አሰልጣኞች መጥተው እያዩ እኔ አጥቂ ነበርኩኝ እና ጥሩ እንቅስቃሴ እያደረኩ ነበረ በመሃል ላይ የዛን ቀን እግሬ ይጎዳና እወጣለሁ የተመረጥክ ቀን ነው ለምርጫ የሚካሄድበትና የሚከናወንበት ቀን አለ የዛ ቀን ላይ እግሬ ይመታል እንዳጋጣሚ ስለዚህ
በዛ ጉዳት እግር ኳስን ቀስ እያልኩ እየተውኩት መጣሁ። ከዛ ወደ ቦክሱ አይ ቦክሱንም እግር ኳሱንም እኩል ነበር ማረገው። እግር ኳስ ተጫውቼ ከጨረስኩ አቋምህ እኮ እንደውም የሆነ ጊዜ ላይ በጣም ኪሎህም በጣም ግዙፍ ነበረ። አዎ እንደውም የሆነ እኔ ውጪ ሄጄ ስመለስ ደግሞ ሌላ ሰው ሆነ ያገኘውና አቋምህም በቃ በትክክል የቦክሰኛ ነበረ። አዎ ቦክስም ሰራ ነበር። ከዛ ግን እግሬ ከታመመ በኋላ ወደ ቁርጭምጭሚት አካባቢ ነበር በእግር ኳሱ ምክንያት። ስለዚህ እሱ እስከሚድን ድረስ ያው እንቅስቃሴ ማድረግ ስለነበረብኝ ቦክሱን ቀጠልኩበት። ቦክሱን አረግ ነበርና ቦክሱን ሳይው እንደምታውቁ ግዙፎኝ ነበር አንድ ሰሞን። አዎ ግን ማለት ለራስህ ለጤና ስለምትፈልገው ወይስ ትወዳደር ነበር? አይ እኔ እየገዘፍኩ በመጣሁበት ሰዓትና ቦክስ በመሰራበት ጊዜ በነገራችን ላይ ቦክስ ያሰለጥነን የነበረ በዚህ አጋጣሚ አዩ እንለዋለን አየለ ይባላልና የሰፈር ልጆችን እየሰበሰበ በራሱ ነው የሚያሰለጥነው እና በጣም ሞደው ስፖርተኛ ነውና እዛ ጃልሜዳ ቦክስ ቤት ይባላል። ስለዚህ እዛ ስንሰራ የኔ ኪሎ ትልቅ ነበረ። ስለዚህ እንደኔ አይነት ኪሎ ያለው የለም። ስለዚህ ያለኝ አማራጭ ትሬኒንጉን ብቻ ልምምዱን ብቻ ወስጄ ነው የሚሄደው። ስንት ነበር ኪሎ? ትልቅ ነበርኩ። ወደ 115 ኪሎ ነበርኩ። አዎ ትልቅ ነበርኩ። አዎ በጣም ግዙፍ ነበርኩ ማለት እኮ ነው። በጣም ግዙፍ ነበርኩ። ግዙፍ ነበርኩኝ። ኳስ በምትጫወትበት ሰዓት ለኳሱም ፍቅር ነበረ ነገርከኝና ካንተ ጋር ያኔ ስትጫወቱ ሰፈር ውስጥ ምናምን አሁን ለትልቅ ደረጃ አንተ በሙዚቃው የደረስከው አይደል? በኳሱ ወይም በቦክሱ ትልቅ ደረጃ የደረሱ የምትላቸው ሰዎች አሉ የምታውቃቸው አንተ ካንተ ጋር አብረው ይጫወቱ የነበሩ? የኛ አካባቢያችን የጃልሜዳ አካባቢ ሁለት የጤና ቡድን አለ፣ የ06 እና የ09 የሚባል። ከዛ 08 አሉ እና ባገኘሁት አጋጣሚ አንዳንዳቸው ጋር እየገባሁኝ ይጫወታሉ። እና ስጫወት አብሮን ከሚጫወቱ ልጆች መካከል እንግዲህ አንዱ አሉላ ግርማ ይጫወት ነበር። እዛም አካባቢ ላይ ስለሆነ እሱ አሁን ለናሽናል ቲም ይጫወታል እና እነሱ አሉ። ኢዮብም የሚባል ልጅ ነበረ መከላከያ ውስጥ ባለሳሳት መከላከያ ይጫወት ነበረ። አሁን ወደ ውጭ ሄዷል። ጥሩ ልጆች ነበሩ አሉ።